ከአድዋ ድል በኋላ ባለፈው እንደጀመርነው የኢትዮጵያውያን ህብረታቸው ምንድን ነው? የኢትዮጵያውያን አንድ ያደረጋቸው ምንድን ነው? ብሔር የነገዱ ብዛት ከ80 በላይ ነው። ባህሉም ሃይማኖቱም የተለያየ ነው። ቋንቋቸውም የተለያየ ነው። ነገር ግን እነዚህ የተለያየ የተበታተነ የሚመስሉት በሙሉ እንዴት ነው አድዋ ድረስ ሚኒሊክን ተከትለው መጥተው የሰለጠነውን የአውሮፓ የጣሊያን ጦር የደመሰሱት የመከቱት? ምንድነው ጉልበታቸው? ዘመናዊ ጦር ነው? ዘመናዊ ጦር መሳሪያ ያለው ነው? ከሊቢያ ከኤርትራ ደግሞ አጋዥ ኃይል ይዘው የመጡት? ስለዚህ ምንድነው እነሱ ያላቸው? አሮጌ ዕቃ ነው እና ጦርና ጋሻ ነው። እኛ መድፍን ያለን ምንድነው? ያውም በደቂቃ በአጭር ደቂቃ ያለቀ ጦርነት የተፈጠረው እንዴት ነው? ሁለተኛ እኛ ስንሄድባቸው መሸሽ ሲገባቸው እኛ ወዳለንበት መጥተው ጦራችንን አይተው ዘመናዊ መሆናችን አይተው እኛ ወዳለንበት ድረስ ያው በእግራቸው እንግዲህ 6 ወር 4 ወር የሚፈጀው መንገድ ከአዲስ አበባ ተነስተው የመጡት ምንድን ነው ተብሎ ሲመረመር ዋናው የእምነት ጉዳይ ነው። ዋናው የሃይማኖት ጉዳይ ነው። የአገሪቱ የፖለቲካውን ሀገረ መንግስቱን የሚመሩት ንጉሰ ነገስትና ካቢኔያቸው ሌሎች ሃይማኖቶች ቢኖርበትም በግል እምነታቸው ኦርቶዶክሳዊ ናቸው። በኦርቶዶክሳዊ ቀኖናና ስርዓት መሰረት የሚሄዱ ናቸው። የሚያስቀድሱ የሚቆርቡ ናቸው። ስለዚህ ወደ ጦርነቱ ቦታ ሲሄዱም ደግሞ ካህናቱ ከበሮ እየመቱ እያሸበሸቡ ታቦተ ሕጉን ተሸክመው አክብረው ነው ይዘው ይሄዱት። ከዚህ ከአዲስ አበባ የገነተ ጽጌ ቅዱስ ጊዮርጊስን ታቦት እንደገናም ደግሞ ከሰሜን ሸዋ የእመቤታችንን ታቦት ይዘው ነው ወደ አድዋ የሄዱት ማለት ነው። እና በሚያድሩበት ቦታ ደግሞ ድንኳን እየተተከለ ወታደሩም የሄደው በሙሉ ስንቁን ይዞ ምህላ እያደረሰ እግዚአብሔር ኃይል ጉልበት እንዲሰጥ እየጸለየ እየቆረበ እያስቀደሰ ከዚያ እሑድ ሰንበት ሲደርስ ደግሞ ቅዳሴ የተደረገ ካህናቱ ስርዓቱን እየሰሩ ጳጳሱ ጭምር አምረው እየተጓዙ ነው የሄዱት። ግብፃዊ ጳጳስ ማለት እዛም ከደረሱ በኋላ ምንድን ነው ያደረጉት? ጦርነቱ የተመረጠበት ዋናው ምክንያት ኦርቶዶክሳውያኑ ንጉሱም ንጉሰ ነገስቱም እቴጌይቱም ወታደሮቹም ህዝቡም በአጠቃላይ የአብይ ጾም ስለሆነ የአብይ ጾም ላይ ደግሞ ስለማይበሉ እኛ እዚህ በሬውን ሰንጋውን እያነከትን አሳማውን እያነከትን እየበላን እየጠጣን እነሱ ግን ባዶ ሆዳቸውን ስለሆኑ ረጅም ሀገርም ተጉዞ ስለመጡ እና ጦርነት ላይ መቆየት ስለማይችሉ በቀላሉ እንደመሰሳቸዋለን ተብሎ የካቲት 23 ቀን በዕለተ ቅዱስ ጊዮርጊስ አድዋ ስላሴ ጸሎት ተደርጎ ምህላ ተደርሶ ታምሯ ተነቦ ነው እዛው ላይ ያሉ ነው ሰርሮ ተደርጎ ሊቀ ጳጳሱ ቃለ ምዕዳንና ቡራኬ ሰጥተው ወታደሮቹ ምን ተብለው በዚህ ጦርነት የምትሞቱ ሰዎች በሙሉ ለሀገራችሁ፣ ለሃይማኖታችሁ፣ ለባንዲራችሁ፣ ለሰንደቅ ዓላማችሁ ነውና የሞታችሁ በሙሉ ኃጢአት ቢኖርባችሁ እንኳን ኃጢአታችሁ የተሰረየላችሁ ይሁን፣ እናንተ ውድ ህይወታችሁን ለቀሪ ለሚስቶቻችሁ፣ ለልጆቻችሁ፣ ለልጅ ልጆቻችሁ ነው የምትሰጡት ብለው ባርከዋቸው የሚሄዱት በሙሉ ሰማዕትነትን እያሰቡ ነው የገቡት ማለት በደቂቃ ተጠናቀቀ። ለምን? እግዚአብሔር ተጠርቶበታል፣ ተጸልዮበታል። ታቦተ ቅዱስ ጊዮርጊስና የቤታችን ታቦት አብሮ ሄዷል። የስላሴ ታቦት እዛው ነው አድዋ ስላሴ። ከዛ ደግሞ 5 ኪሎ ሜትር አካባቢ ርቀት ላይ ደግሞ የበቤታችን ታቦተ ጽዮን አለች። በዚህ በኩል ደግሞ አቡነ አረጋዊ ደብረ ዳሞ አሉ። ብቻ የቅዱሳን መካናት ገዳማት ያሉበት ነውና
ለዛ ሁሉ በገዳማቶቻቸው ጸሎታቸውን እያደረጉ ነው። ይሄ ኃይል እግዚአብሔር ካልገባበት በስተቀር ማሸነፍ ስለማይቻል በጦርነቱ ላይ እግዚአብሔር ገብቶ ለተገፉት፣ ለተመጣባቸው፣ ለመንፈሳውያኑ፣ ለኢትዮጵያውያኑ እግዚአብሔር ኃይልን ሰጥቶ በነበረው ጦርነት ላይ ድል አድርገዋል። ይሄ የተጻፈ ታሪክ። ከዛ በኋላ እንግዲህ የተያዘው ምንድን ነው? ይሄ ጥናት ነው የተደረገው። ይሄ ጥናት ተደርጎ መጥቷል። ስለ ሁለት ነገር ታቦተ ጽዮንን የሚፈልጉ አንድ ጥናታቸውን አካሂደዋል። ሌሎቹ ደግሞ ምዕራባውያኑ ደግሞ ይህንን ጠንካራ ቋጠሮ መስበርና መፍታት መቻል አለብን በማለት ተነስተዋል ማለት አለቀ። ከዚያ በኋላ የኢትዮጵያ የባሩድ በርሜል የሚለውንም የሮማን ፕሮችስካን ደበበ እሸቱ የተረጎመውን አንቡት። በተለይ በሁለተኛው የጣሊያን ወረራ ጊዜ የተካሄደውን ነገር በጣም እዛው ቦታው ድረስ ወስዶ ያሳያቸዋል። የኢትዮጵያውያኑን የእምነት ጽናት፣ የኢትዮጵያውያኑን ጥንካሬ፣ እዚሁ ላይ ደግሞ ኢትዮጵያውያኑ እንዴት ሴራ እንደተሴረባቸው የጻፉት ራሳቸው ነጮቹ ናቸው የጻፉት። ያንን ተተርጉሞ የሆነ ነው። የሌላችሁ ሰዎች ኢትዮጵያ የባሩድ በርሜል የሚለውን የተተረጎመውን ገዝታችሁ አንቡት፣ ታገኙታላችሁ። በቃ ታገኙታላችሁ። ለምሳሌ ለምን አማሮቹ እዚህ ጋር ለምን እንደሚጠመጥሙ ሲበሉ ምን ሲሉም እዚህ ጋር ለምን እንደሚጠመጥሙ እንደገና እጃቸው ላይ ደግሞ ሲጣሉ ለምን እንደሚጠመጥሙ ወኔያቸውን፣ ሃይማኖታቸውን፣ እምነታቸውን፣ ጥንካሬያቸውን በሚገባ ነው የተጻፈበት ማለት። ስለዚህ ይሄንን ተቋም ይሄን ቋጠሮ ማፍረስ አለብን በሚል ነው የመጡት። አፄ ቴዎድሮስ ጊዜ ተሞክሯል፣ አልተቻለም። እንደውም አፄ ቴዎድሮስ እኛ ወንጌል ቀድመን የተቀበልን ሰዎች ነን፣ ለእኛ የሚያስፈልገን እደ ጥበብ፣ ቴክኖሎጂ፣ የሸክላ ስራ፣ የብረት ስራ፣ የመሳሪያ፣ የማረሻ፣ የግብርና ውጤቶችን የምንሰራ በእናንተ በሀገራችሁ የገባ ቴክኖሎጂ እንጂ የምንፈልገው እኛ ወንጌልን አላጣንም፣ ወንጌላውያንም አላጣንም። እኛ እናንተ ክርስትናን ሳትቀበሉ በፊት ክርስትናን ተቀብለን ያቆየንን የክርስቶስ ግማደ መስቀል በግሸን፣ የሙሴ ጽላት በአክሱም፣ የሌሎችም ቅዱሳን አጽምና ቅርስ በኢትዮጵያ ምድር በአደራ ተቀምጦ ያለባት ምድር ናት። ስለዚህ ክርስትናን ለእኛ ማስተማር እናት ለልጇ ምጥን ማስተማር ነው በማለት ዘግተው ነበር። ከዛ በኋላ እነዚህ ሰዎች ያው ባንዳ ልጆቹም በወቅቱ የተቀጡት እነሱ ተመረጡ፣ መጡ። ከዛ በኋላ ተነሳ ማለት ነው። አሁን በተለይ ደግሞ የዘመናዊ ትምህርት መምጣት ጋር ተያይዞ ወደ ውጭ ወጥተው መማር የሚችሉት ሰዎች ወደ ውጭ ከወጡ በኋላ እንዴት አንድ ኢትዮጵያን አንድ ያደረገውን ስርዓት እንዴት ማፍረስ እንዳለባቸው፣ እንዴት መናድ እንዳለባቸው ወጣቶቹ ተምሮ መጡ። አብዮተኛ ሆኖ ማለት ነው። ሲመጡ ምንድን ነው ያደረጉት? ዋና ጠላት አድርገው የመጡት እንግዲህ ዋና ጠላት እግዚአብሔር ያሳያቸው። እነዛን ከባርነት አውጥታ፣ እነዛን ከመገዛት አውጥታ፣ ዋጋ ከፍሎ አባቶቻችን ያቆዩትን ሀገር ያቆየቿት ቤተክርስቲያንና የዘውድ ስርዓቱ መናድ አለባችሁ ነው ያሏቸው። ምክንያቱም የዘውድ ስርዓት ሰብሳቢ ነው። የዘውድ ስርዓት አንድ አድራጊ ነው። በእንግሊዝ ተመልከቱ፣ የዘውድ ስርዓት አላቸው። በዚህ በካሪቢያን በዚህ በአውሮፓ ራሱ ስካንዲቪያን ሀገሮች ውስጥ የንጉሳዊ ስርዓት አለ፣ እስካሁን አላቸው። የኛ ግን ሰለሞናዊ ነው። ቀጥታ ከዛው ከንጉስ ዳዊት ጋር ተያይዞ የመጣ ነው። እድሜ ጠገብ ነው የኛ። የእነሱ መቼ እንደመጣላቸው መቼ እንደሆነም አያውቅም። ስለዚህ ይህን ክብር፣ ይህን ዝና፣ ይህን ግሬስ፣ ይህንን ክብር ማስወገድ አለብን ከኢትዮጵያ ተብለው እነዚያ በምዕራባውያኑ የሰለጠኑት የያኔው ጎረምሶች ዘመናዊነት ተሰምቷቸው ሁለቱን አካላት አጠቁ ማለት ነው። አንደኛ ወታደራዊ መንግስቱም ተጨመረበት፣ ወጣቶቹም ጎረምሶቹም ሄፕ ብለው ተጨመሩበት። ዋናውን የኢትዮጵያን ምሰሶ አንድ ያደርግ የነበረውን የንጉሳዊ ስርዓትና የዘውዳዊ ስርዓት ማለት ነው እንደገና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በዋነኝነት ጠላት አድርገው ተነሱ።
ፓትርያርኳን በገመድ አንቀው ገደሉ። ቅርሶቿን እርስቶቿን በሙሉ እንዳያችሁት ሙጥጥ አድርገው ወሰዱ። ቤተክርስቲያኒቷን ለማኝ የኔቢጤ አደረጉ። ቤተክርስቲያኒቷ የዘውዳዊ ስርዓት ካድሬ እንደ ካድሬ ቆጠሩ። አዋጅ አወጁ። ሊቃነ ጳጳሳቶቿን በአብዛኛው ታሰሩ፣ ማጎሪያ ቤት ገቡ። መምሬ አብደላ እየተባሉ ሁላ ተሰደቡ። ቤተክርስቲያን ግን ያንንም ዘመን በጥንቃቄና በጽናት አለፈችው ማለት ነው። ጥላ ዘቅዝቃ ታቦት አቁማ እየለመነች ወጪዋን እየቻለች አስቀጠለች ማለት ነው። ራሷን እንድትሸጋገር አደረገ ማለት ነው። ያውም ክርስትና የሚያጠብቅ ተዘጉ፣ አብያተ ክርስቲያናት ተዘጉ፣ ድምፃቸው ተቀነሰ። ቅድስት ሥላሴ ካቴድራል ቅድስት ሥላሴ መንፈሳዊ ኮሌጅ አሁን ያለው አዲስ አበባ ዩኒቨርሲቲ ወሰደው። ያንን መንፈሳዊ ኮሌጅ ዘጉት። የመንግስት ወሰደው፣ ደርግ ወሰደው። ሀገሪቷ ሃይማኖት አልባ እንድትሆን ተደረገ። የሶሻሊስት ሀገር ሆነች። ኮሚኒዝም ተስፋፋ። እግዚአብሔር የለም ተባለ። ያንን ሁሉ ፍዳየን፣ ረሃቡ፣ ጦርነቱ አፈር ከድሜ ያበላል። በታላላቆቻችን ላይ በኢትዮጵያና በኢትዮጵያ ቤተክርስቲያን ላይ የተሰራው ግፍ የፈጸሙትን ሰዎች ተራ በተራ እግዚአብሔር አምላክ፣ የኢትዮጵያ አምላክ፣ የቤተክርስቲያን አምላክ ተበቀላቸው። ገሚሱን ከሶማሌ ጋር በተነሳ ጦርነት ብሎ እዛ ሄዶ በኦጋዴን በረሃ፣ በቀብሪ ዳር በረሃ፣ በጅጅጋ በረሃ የሬሳ ሲሳይ ቀለብ አደረጋቸው። ከዛ የተረፉትን ደግሞ ወደ ሰሜን ኢትዮጵያ ወስዶ በሳህል በረሃ፣ በደደቢት በረሃ ወያኔና ሻዕቢያ የሚባል ሰይፍ አዘጋጅቶ እግዚአብሔር እነዛን እግዚአብሔር የለም ብለው የኢትዮጵያን ቤተክርስቲያን ላይ የተነሳሱትን ሰዎች አፈር ከድሜ ያበላቸው። ገሚሱን ደግሞ መዝመት ያልቻሉትን ደግሞ ኢህአፓ ቅብጥሮ ምናምን አድርጎ ከተማ ውስጥ እርስ በርስ እንዲታኮሱ፣ እርስ በርስ እንዲፈጃጁ፣ እርስ በርስ ትውልድ አለቀ ማለት ነው። ቤተክርስቲያንን የጎዱ የኢትዮጵያን ዋነኛ ፒላር የናዱት በሙሉ ተናዱ ማለት ነው። የተረፉት ደግሞ እግሬ አውጪኝ ብለው በሱዳን ወደ አውስትራሊያ ወደ አሜሪካ ስደተኛ ሆነው የታክሲ ሹፌርና የፓርኪንግ ጠባቂ ሆነው ተበታተኑ ማለት ነው። ግማሹ በኬንያ ግማሹ በአረብ ሀገር አውሮፓ መጥቶ ሀገር የሚለው ነገር እንደናፈቀው ዘላለሙን ሰልፍ ወጥቶ እንደፎከረ እንደጮኸ እንደባዘነ እንደባከነ ሞተ ማለት ነው። ሀገር ምቀኞች እጅ ሀገር ሴረኞች እጅ ስትገባ የሀገሪቷን ክብር ነው የጠፋው፣ የእነሱን ክብር ጠፋ ማለት። ቤተክርስቲያንን መደፋፈር የተጀመረው ከዚያን ጊዜ ጀምሮ ነው።